በኢትዮጵያ የእናቶች ጤና አጠቃላይ እይታ። ኢትዮጵያ ባለፉት 10 ዓመታት በእናቶች ሞት ላይ አስገራሚ ለውጥ አድርጋለች። ኤምአርአይ በ2000 ዓ.ም 871 ከ100 ሺህ የነበረ ሲሆን በ2017 ደግሞ ወደ 401 ከ100 ሺህ ቀንሷል። ይህ በየዓመቱ ወደ 12 ሺህ የእናቶች ሞት ነው ማለት ነው። ቀጥተኛ የወሊድ ችግሮች 85 በመቶ የሚሆኑት የሞት መንስኤዎች ናቸው። የረጅም ጊዜ ሁኔታዎች ሴቶች ላይ ከወሊድ ጋር የተዛመዱ በሽታዎችን አስከትለዋል። ለምሳሌ ፊስቱላ፣ የማፀን ተፈጥሯዊ ቦታ መዛባት፣ ስር የሰደደ የወገብ አጥንት ህመም፣ ድብርትና ድካም። በተለይ በኢትዮጵያ ውስጥ ፊስቱላ የተለመደ ሲሆን በዋነኝነት በልጃገረድ ዕድሜ ከሚፈጠር ግዝናና ችላ ከተባለ ረጅም ምጥ ጋር ተዳምሮ የሚፈጠር ችግር ነው። ከፍተኛ የእናቶች ሞት መጠን በቀጥታ ከፍተኛ የአራስ ህፃናት ሞት በ29 1 ሺህ በህይወት የተወለዱ ህፃናት ጋር ይያያዛል። ይህ በወሊድ ጊዜ እናቶቹ የነበሩበት አስቸጋሪ ሁኔታን ያንጸባርቃል።